ለኔ የሚሆን ወንድ የለም ምራቃቸውን ያዋጡ የሉም ይላል። እዚህ ምራቅ ያዋጠ ሞልቷል። አየሁኝ አሁን በጣም አየሁ። በጣም ደስ የሚል ነው። ዘንድ ዞር ዞር ብላችሁ ተመለካከቱ። ያገባችሁ ወደኔ ተመልከቱ። ያላገባ ግን ተመልከት። አንድ ወጣት እንደዚህ ነበር ሁሉ ጊዜ እግዚአብሔር ቆንጆ ሚስት ስጠኝ ይላል። ክራይቴሪያችን ምን አይነት መሆን እንዳለበት በኋላ እናገራለሁ። ቆንጆ ሚስት ስጠኝ ይልና ምን ብቻ ቆንጆ ትሆን እንጂ ጸባይ በዱላ ይስተካከላል ይላል። ቁስ ላይ የተመሰረተ ትዳር በቁስ ላይ የተመሰረተ ትዳር ቁስል አለበት። በኋላ ያ ቁስል አንድ ልጅ ሀብታም ነው ማገባው ትለኝ ነበር። ፓስተር እኔ ሀብታም ነው ማግባት ፈልገው። ሀብታም ለምንድን ነው አልኳት። ቤተሰቦች ድሆች ስለሆኑ በዚህ በቁንጅና የተጠቅሜ የቤተሰቦችን ድህነት ማላቀቅ ነው ፈልገው አለች። እዛ አዲስ አበባ እና ሀብት ገንዘብ ያለው ነው ማገባው። ለምን ስላት ሲሞት ሁሉ ለመውረስ ፋብሪካውንም ለመውረስ በባንክ ያለውንም 6ቱንም ዲጂት ለመውረስ። የኔት ተሳስተሻል። አንደኛ ሀብታም ቶሎ አይሞትም። ሀብታም ቶሎ አይሞትም። ከሞተም ገንዘቡን ሁሉ ታክሞበት ጨርሶት እምትወርሺው አሳጥቶ ነው የሚሞተው። ስለዚህ በክርስቶስ ሀብታም የሆነ በእግዚአብሔር ሀብታም የሆነ ሰው ፈልጊ። ስለዚህ ይሄ ደስታ ከውጫዊ ነገር ነው የመጣው ወይስ ሪሊ ከጌታ መንፈስ ነው የሚለውን ማጣራት ነው እንጂ የእግዚአብሔር ፈቃድ ደስታ ነው የሚሞላው። የሚጨንቅሽ ከሆነ ማቆም ነው ያለብሽ። ስለ ልጁ ስታስቢ ቆይ ልጸልይበት 1 ወር ስጠኝ ብለሽ እየጸለይ የሚጨንቅሽ ከሆነ ቆም ማድረግ ይሻላል። ዝም ብለን ብንዘምር ይሻላል። በይው ኳየር ብንዘምር ይሻላል። አንተ መሳሪያው ምታ ሁሌ ልቤን ከምትመታ። ስለዚህ አንዴት ወደ ቢሮ መጣ። እግዚአብሔርን ፈቃድ ማወቅ አልቻልኩም። ከጮኛዬ ጋር 3 ዓመታችን ነው እስካሁን እግዚአብሔርን ፈቃድ አላወቅኩም ማለት ነው። እስክሪፕቶና ወረቀት ያዥ ያልኳት። አሁን 5 ጥያቄ ጠይቅሻለሁ። 5ቱንም ራይት ካገኘሽ የእግዚአብሔር ፈቃድ ነው ማለት ነው። እሺ አንደኛ ልጁ ክርስቲያን ነው ወይ? አዎ በጌታ ቤት 13 ዓመት ሆኖታል። ራይት። ሁለተኛ ፍቅር አላችሁ ወይ? ትወጂዋለሽ ወይ? ይወድሻል? በጣም ነው የምንዋደደው። ራይት። ሶስተኛ እድሜው ከ20 ዓመት በላይ ነው ወይ? 27 ዓመቱ ነው። ራይት። አራተኛ ወንድ ነው ወይ? ፓስተር አዎ ወንድ ነው። ወንደላጤ ነው ወይስ ወንደቃጤ ነው የሚለው መለየት አለበት። እነዚህ ጌይ ሌዝቢያንስ እንደዚህ ተለያየውን ቆሮንቶስ ላይ ወንደቃጤ ብሎ ነው የሚጠራቸው። ወንደላጤ ነው ልጁ ወይስ ወንደቃጤ ነው? ወንድ ብቻ ነው ወይስ በውስጡ እነትየበለጡ እነትያለሚቱ ይሰማኛል ይላል? አረ ፓስተር ወንድ ነው። ራይት። አምስተኛና የመጨረሻ ቤተሰብና ቤተክርስቲያን ተስማምተዋል። በጣም ነው የሚወዱት። ለቤተሰቦቹ አስተዋውቀኛል፣ ለቤተሰቦቹ አስተዋውቂያለሁ። ቤተክርስቲያንም ደግሞ በጣም ነው የኛን ሰርግ የሚጠብቁት። የእግዚአብሔር ፈቃድ ነው። 3+5 ማለት ነው። አንዳንዶቹ በህልም ሌሊት ተኝቼ ሚላለ በህልም ልክ ሳሙኤል ብሎ ጌታ እንደጠራው በህልም እንደነገረው እኔም ስሟን ይጠራልኛ ብሎ የሚጠብቃል እና ይተኛል። 10 PM 11 PM 12 PM 1 AM 2 AM 3 AM ምንም ድምጽ የለም። በተለይ 3 AM እና የመኪናና የውሻ ድምጽ ነው የሚሰማው። 3 AM የእግዚአብሔር ድምጽ አይደለም። አርፈተኛ በሰላም ወይ የኔ ወንድም አርፈተኛ። እንደዚህ ማመናፈስ አያስፈልግም። በቃ ጸልይ ቼክ አድርግ። ይኸው ምን የመሰሉ አበባ የመሰሉ ልጆች አሉ። አበባና እሾኩን መለየት አለብህ።
ምክንያቱም ጽጌረዳ አበባ ውስጥ እሾህ ስላለ የሚያደማ እሱን መለየት ነው። አንዳንዶቹ አጠያየቅ አይችሉም። ራሱ ጮኝነት መጠየቅ ሳይንስ ነው። ራሱ ሳይንስ ነው፣ አርት ነው ራሱ። ገና ካጠያየቅ ታመልጣለች ወይ ያመልጥ። ገና አንዳንዶቹ ከቸርች እንደተበተኑ አጥሩን አስደግፎ ላገባሽ ፈልጌ ነበር ይላል። የጮኛ አጠያየቅ ሳይሆን ወንጌል ስርጭት ነው ይሄ አካሄዱ ራሱ። ሰው ያየ በህዝብ ፊት ሁሉ ይሄ ወንጌል ለመመስከር ካልሆነ በስተቀር ለወንጌል ለሜሬጅ አይሆንም። እንደዛ አይደለም። ቦታውን ማየት ያስፈልጋል። የልጅቷ ሁኔታ ሙዷ እንዴት ነው? በምን ሁኔታ ላይ ያለችው? ራሱ ልጅቷ በዚህ ጊዜ በወር አንድ ጊዜ የሚደርሰው አጀንዳ ደርሷታል ወይስ ገና? ያን ሁሉ በጥንቃቄ ወይ ከጓደኞቿ ወይ ከእህቶቿ ማጥናት አለብህ። ሳይንስ ነው ራሱ። ታውቃላችሁ፣ በኋላ እናገራለሁ። ጮኛችሁን ፀሐይ ሊሞቀው አገር ሊያውቀው ይገባል። አንዱ መፈተኛ ነው። አንዳንድ ወንድ ደብቆ በዛው በስውር ጉድ ይሰራሻል። ስለዚህ መታወቅ አለበት። በቃ አንተ እኔን ወደኸኛል፣ ለፓስተሩ እንሂድና ላስተዋውቅህ፣ ናኒድ ለፓስተሮች አስተዋውቅሃለሁ። ይነክረዋል እነሱ ደህና አድርገው እና ለቤተ ክርስቲያን አስተዋውቅሃለሁ። እንደገና ለዚህ ለካውንቲው ደግሞ አስተዋውቅሃለሁ ወስጄ። ምክንያቱም እውነተኛ ፍቅር ካለው ያረግሽውን ለመሆን ነው የሚፈልገው። ወይም አለበለዚያ እኔ ፈራለሁ እንደዚህ የሚሉ ነገሮችን ቆም ብሎ ማሰብና ማየት ጥሩ ነው። አንድ ወጣት እንደዚህ ይል ነበር ሁሉ ጊዜ፣ እግዚአብሔር ቆንጆ ሚስት ስጠኝ ይላል። ክራይቴሪያችን ምን አይነት መሆን እንዳለበት በኋላ እናገራለሁ። ቆንጆ ሚስት ስጠኝ ይልና ምን ይላል? ብቻ ቆንጆ ትሆን እንጂ ጸባይ በዱላ ይስተካከላል ይላል። ብቻ ቆንጆ ትሆን፣ ጸባይ በዱላ ይስተካከላል ይላል። እና በዚህ በ21ኛው ክፍለ ዘመን ምን አይነት ሰው ነው አልኩ። እንዴት እንደዚህ ጸባይ በዱላ አባቶቻችን እንደዚህ ያደርግ ነው። ይሄን አመለካከትን ቀይር። ብዙ ነገር ያው በጌታ አይደለም ሰውየው በዛኛው ዓለም ነው። የሚገርመው አግብቷል። ጸባይ በዱላ ይስተካከላል። እንኳን ዱላ ሊያነሳ የምትደበድብ ነው ያጋባው እሷ ነች በቃ የምታስተካክለው። ሰው ማንነቱ በፀጉሩ አይለካም፣ በአፍንጫው አይለካም። ድሮ ፀጉሯ ረጅም ይባል ነበር። ድሮ ወገቧ ቀጭን፣ ፀጉሯ ረጅም። አሁን ቀርቷል። ለምን? ፀጉሩ የግል ይሁን የመንግስት ይሁን አልታወቀም። የፀጉር ነገር አይታወቅም። በቃ አሁን ፀጉሯ የራሷ ነው ወይስ የመንግስት ፀጉር ነው? የወገብ ጉዳይ ደግሞ አሁን በቃ ጃንክ ፉድ መጣ። በቃ እንደ ዱባ ወደ ጎን ነው የምትሰፋው። ሁለቱም ወደቀ። እንግዲያውስ ድሮም ቢሆን ልክ አልነበረም። የሰው መመዘኛው ማንነቱ ውስጡ ነው። ፈሪሃ እግዚአብሔርነቱ፣ ጌታን መውደዱ፣ ሰውን ማክበሩ፣ ሰውን መውደዱ ውስጡ ነው። ፌስቡክ ላይ አንድ ልጅ ጋር ተዋውቂያለሁ። በጣም ቆንጆ ልጅ ነው። ንግግሩ በጣም ደስ ይላል። ሁሉ ነገር ደስ ይላል። በስልክ ውስጥ ወድሻለሁ ይለኛል። እኔ ደግሞ ወድሃለሁ ለማለት አላየሁትምና ተቸገርኩኝ ይላል። ፎቶውን አይቻለሁ ግን ይላል። እኔ እንደዚህ እላለሁ፣ ትዳር በፎቶ እንቶ ፈንቶ ብያለሁ። ትዳር በፎቶ አይሆንም። ለምን? ፎቶ ልሙጥ ነው፣ ሰው ግን ጥልቅ ነው። ሰው ጥልቅ ነው። ለኔ የሚሆን ወንድ የለም፣ ምራቃቸውን የዋጡ የሉም ይላል። እዚህ ምራቅ የዋጠ ሞልቷል። አየሁኝ፣ አሁን በጣም አየሁ። በጣም ደስ የሚል ነው። አንድ ዞር ብላችሁ ተመለካከቱ። ያገባችሁ ወደ እኔ ተመልከቱ፣ ያላገባ ግን ተመልከት። አንድ ሴት ባል እንዲኖር ይፈልጋለሁ ካለች ማድረግ ያለባት አንደኛው መጸለይ ነው ያለባት። ሁለተኛው ምልክት ማሳየት አለባት። ምልክት የማይገባው ሆኖ እስከተገኘ ሰውየው መጠየቅ ትችላለች። አንዳንዶች ምልክት የማይገባቸው አሉ። ምልክት ራሱ የቸርቹን ሶስቱንም የፓስተር እንደ መካሻውን ስብከት ሶስቱንም ነጥብ ገልብጣን ብትሰጠው አይገባውም። በቃ እየተከታተለች ይገርማል። ፓስተር የሰበከው አንደኛ ይሄ፣ ሁለተኛ፣ ሶስተኛ ይሄ ብላ እኔ ደግሞ አራተኛ ጨምሬ ተዋደዱ ሚል
ጌታ ይባረክ ልዩ ጊዜ ነው ምናምን ብሎ ነው የሚሄደው። እንዴ የትኛው ውለታ ነው እንደዚህ የሚያስጨንቃት? ምልክት ነው። ምልክት ማሳየት ማለት የጡትን ሸለቆ ማሳየት ማለት አይደለም። እምብርትን ገልጦ መሄድ አይደለም። መቀመጫን ማበሳጨት አይደለም። መቀመጫቸውን ያበሳጩ የሚሄዱ ሴቶች መቀመጫቸውን አታበሳጩ፣ በሰላም ይኑርበት። ይሄ የክርስቲያን ምልክት አይደለም፣ ጤናማ ምልክት አይደለም። አንዳንዶች አሉ ከታች ቀዳዳ ነው ሱሪያቸው ጉልበታቸው ላይ፣ ከዛ ደግሞ እምብርታቸውን ያሳያል፣ ጡታቸውን ደግሞ ሸለቆ ያሳያል። የልብስ ዋና ዓላማው አካልን መሸፈን ነው እንጂ አካልን መሸንሸን አይደለም። የልብስ ዋና ዓላማ በተለይ አሁን ደግሞ ሰመር ሲመጣ በቃ አብዛኛው ሴት መለመሌውን ለመሆን ይሞክራል። በቃ ኖ ስሚ፣ ገላን አይቶ የመጣ ገላ ሲከዳ ይከዳል። ጌታን አይቶ አንቺን ወዶ የመጣ በሐዘንም በደስታም እስከ ወዳኛው ድረስ አብሮ ይኖራል።